በዚህ ሲኩዌንስ መሰረት የኤክስ ቫልዩ ስንት የሚሆን ይመስላችኋል? 60፣ 65፣ 75 ወይስ 55? እስኪ ይህን ጥያቄ በራሳችሁ ሞክሩትና ይመጣላችሁ መልስ ኮሜንት ላይ ጻፉት። ባለፈው ፈርስት ራውንድ ላይ ከተጠየቁ የጋት ጥያቄዎች ውስጥ አንዱ ነበረ። በእነዚህ አይተሞች መካከል የሚደጋገም ፓተርን ካለ ቼክ ለማድረግ መጀመሪያ ዲፈረንሳቸውን ቼክ እናድርግ። ወደ ታች እንጻፋቸውና 5 ከዛ 10 እያለ ነው የሚቀጥለው። በእያንዳንዱ ዲፈረንስ መካከል ያለውን እኔ ከ10 ላይ 5 ስትቀንሱ 5 ነው ፕራይመሪ ዲፈረንሳቸው። ከ15 ላይ 10 አሁንም 5 ነው። አጌን ከ25 ላይ 15 10 ዜን ከ40 ላይ 25 15 ከዛ ከኤክስ ላይ 40 ስንቀንስ አሲቲዝ ኤክስ ማይነስ 40 ብለን ማስቀመጥ እንችላለን፣ ስለማናውቀው ማለት ነው። ኤክስ ማይነስ 40 በለው። እዚህ ጋር እንደምታዩት ዲፈረንሳቸው ላይ ምንም የሚያሳይ ፓተርን የለም። 5 ብሎ አሁንም 5 አለ፣ እንደገና ደግሞ በ5 ጨመረ። የሚደጋገም ፓተርን የለም። እንደዚህ ሲያጋጥማችሁ ምናልባት ሰከንዳሪ ዲፈረንሳቸው ላይ ሌላ ፓተርን ልናገኝ ስለምንችል እስኪ ሰከንዳሪ ዲፈረንሳቸውን ደግሞ እንስራ። 5 ሲቀነስ 5 0 ነው። አጌን ከ10 ላይ 5 5 ነው። ከ15 ላይ 10 አሁንም 5 ነው። ዜን ኤክስ ማይነስ ይሄ ኤክስ ማይነስ 40 ራሱ ስለሆነ ራሱን ነው መቀነስ የምንችለው። ኤክስ ማይነስ 40 ከዛ 15 ነው የምንለው። ምክንያቱም ከዚህ ላይ ከዚህኛው ቁጥር ላይ ይሄንን ነው እየቀነስን ያለን። በዚህ መልኩ ፕራይመሪ እና ሰከንዳሪ ዲፈረንሳቸውን ካገኘን በኋላ ፓተርን ነው አይደንቲፋይ የምናደርገው። ሉክ እዚህ ጋር ወደ ታች ብንሄድ 0 ብሎ 5 አለ፣ አሁንም 5 ብሎ እንደገና 5 ነው ያለው። ስለዚህ ለኮንክሉዥን የሚያበቃ የሚደጋገም ፓተርን የለም። እኔ ግን አሁን የታየኝ ሌላ ፓተርን አለ። ለምሳሌ ሉክ ይሄኛውን ቁጥር እስኪ እንውሰድ። የመጀመሪያውን አይተም ከዛ ፕራይመሪ ዲፈረንሱን ከዛ ሰከንዳሪ ዲፈረንሱን ሉክ ይሄ ማለት እንዲህ ማለት እንችላለን። ይችኛው አይተም ማለት እኩል ይሆናል 5 ፕላስ 0 ማለት እችላለሁ። ሉክ ሁለተኛውንም ይሄኛውን ሲኩዌንስ እስኪ እንየው። ይሄኛውን ፓተርን ብታዩት 10 እኩል ይሆናል 5 ሲደመር 5 ማለት እችላለሁ። ሶስተኛው አይተም ደግሞ አሁንም እኩል ይሆናል ብዬ 10 ሲደመር 5 ማለት እችላለሁ። ምክንያቱም 10 ሲደመር 5 15 ስለሆነ። ስለዚህ ቪዚብል የሆነ ፓተርን አለ ማለት ነው። ስለዚህ ምን ብዬ ኮንክሉድ ማድረግ እችላለሁ? ቀጣዩ ይሄኛው ሲሪየስ ወይም ይሄኛው አይተም ተደምሮ ሉክ 25 ከማን ጋር እኩል መሆን አለበት? 15 ሲደመር ይሄ ቫልዩ መሆን አለበት ማለት ነው። ባጭሩ 25 እኩል ይሆናል ሲምፕሊ እዚህ ጋር የሚቀረን ኢኩዌሽን ኤክስ ማይነስ 40 ከዚህ ኢኩዌሽን ሲምፕሊ የኤክስን ቫልዩ ማግኘት እንችላለን። 40 ወደዚህ ባሻገራት 25 ሲደመር 40 ነው የሚሆነው። የኤክስ ቫልዩ ሲምፕሊ 65 ነው ማለት ነው። ስለዚህ 65 ይሆናል ኤክስ ማለት እንችላለን ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው፣ 65 ነው የሚሆነው ማለት ነው። ሌሎች ጋት እና ኤንጋት ላይ የተጠየቁ ጥያቄዎችን ለማግኘት አሁኑኑ howtotips.com ላይ አፕላይ አድርጋችሁ ማግኘት ትችላላችሁ። እንደዚሁም ተጨማሪ ጥያቄዎችን howtotips ዩቲዩብ ቻናላችንም ላይ ማግኘት ትችላላችሁ።